ይሄ ዋጋው 4000 ብር ነው። 5 ነው። 5 አባው 4000 ብር ነው። የፓኪስታን ነው። ይሄ ደግሞ ከአንድ ቁጥር እስከ 5 ቁጥር ነው። የፓኪስታን ነው። በጣም ወፍራም ድስት ነው። ዋጋው 5000 ብር ነው። ሙሉ 5000 ብር ነው። ይሄ ደግሞ የፓኪስታን ነው። 5ቱ 4000 ብር። አዎ እነዚህ ለአንድ በግ የሚሆኑ ድስቶች ናቸው። ይሄ 4500 ነው። እነዚህ 4000 ይሄ 3500 ሊትሩ የተለያየ ሊትር ነው። እነዚህ አይታወቁም ሊትሮቹ። እንደዚህ ደግሞ አለ 120 ሊትር ሚዝ 120 ሊትር የሚይዘው 7500 ነው። 90 ሊትር የሚይዘው 7000 ብር 6500 እየቀነሰ ይሄዳል። 5500 ብር አዎ በጣም ወፍራም ነው። የህንድ ነው። እነዚህ ብረት ድስቶች ደግሞ 5 ናቸው። አምስቱ 4000 ብር ነው። 4000 ብር ነው። ቀጥሎ ያለው ደግሞ ከዚህ በውፍረት ቀነስ የሚል ነው። 3500 አዎ 3500 አዎ ዳቦ ማቅረቢያዎች 250 ብር አንዱ 250 ብር እነዚህ አዎ 250 ብር እነሱ ፉል መጥበሻዎች ናቸው። 50 ብር 50 ብር አዎ አነስተኛ ሳይዝ ነው። ቺፕስ መጥበሻ 2500 ብር 3 ሊትር ነው የሚይዘው። እነዚህ ደግሞ አሉ 5 ሊትር ነው የሚይዘው። ለስራም ይሆናል። ዋጋው 2800 ብር 800 ብር 7 ናቸው በሴታቸው ከትልቅ እስከ ትንሽ 2500 ብር አዎ 5 አባ ይሄ እንጀራ ማቅረቢያ 200 ብርና 150 ብር ከኛው ታይታችሁ 200 150 የሀገር ውስጥ ናቸው። ይሄ ጆሮ የለው 800 ብር አንዱ ሙሉ አንዱ ፍሬ 800 ብር። እነዚህ ጆሮ አላቸው የኮልፌ ምርቶች ናቸው። 200 ብር 28 ሊትር ነው የሚይዘው። እነዚህ ደግሞ 7 ናቸው። 7ቱ ሳይዝ 2800 ብር 2800 ብር አዎ የሀገር ውስጥ ናቸው። ይሄ ደግሞ የደስ ምርት ናቸው። 3000 ብር ሀገር ውስጥ ነው። ስንት አባ ነው? 7 ነው። 7 አባ አዎ ስንት ነው? 7 አባ 3000 ብር። ሽንኩርት ይፈጫል፣ ጁስ ይፈጫል፣ ቅመም ይፈጫል። ሁሉ እንደገና ደግሞ ካሮት ደግሞ ይጨምቃል፣ ቀይ ስር ይጨምቃል። ዋጋው 4500 ብር ነው። የቱርክ የጁስ መፍጫዎች የፍሪጅ መክተቻዎች ናቸው። ዋጋው 1500 ብር ነው። ቱርክ ስሪት ናቸው። ይሄ ደግሞ ስቶቭ ባለ 2 ሆኖ ሳቺ ነው። ይሄ ሳቺ ይባላል። ስቶቭ ነው። ቆንጆ ስቶቭ ነው። ዋጋው 2500 ብር። እነዚህ ደግሞ ባለ 3 ማብሰያም ማቅረቢያም የሚሆኑ ሳህኖች እነዚህ ማብሰያም ይሆናሉ። አንድ ላይ ነው። ማብሰያም ይሆናሉ፣ ማቅረቢያም ይሆናሉ። ዋጋው 4000 ብር። 4000 ብር ሙሉ ማለት ነው። ነንስቲክ ነው ሙሉ ማለት ነው። አዎ ሙሉ ሶስቱ አንድ ላይ አይዝም፣ አያቃጥልም። ለምሳሌ በዚህ ተብስላለ በዚህ ማቅረቢያም ይቻላል። አዎ እኛው 6ቱ 250 ብር 250 ብር። ይሄ ደግሞ የባህላዊ የቡና ስኒ ነው። ዋጋው 500 ብር ነው። 6ቱ 500 ብር። ኦኬ ሲኒ ማለት ነው። አዎ የቡና ስኒ ነው። ባህላዊ የቡና ስኒ የሳባ ስዕል ያለበት 6ቱ 500 ብር። እነዚህ ወጥ ማቅረቢያ ናቸው። እዚህ ማቅረቢያ ይሆናሉ። ቆንጆ ነው። ብረት ስለሆነ አይሰበርም። 2000 ብር ነው። 4ቱ ፍሬ 4 ነው። አዎ ብረት ነው። ክዳኑ መስታወት ነው። ታቹ ብረት ነው። 2000 ብር ነው። 2000 ብር። አዎ
ኩማላማቸው 2000 ብር ነው። እነዚህ ደግሞ እነዚህ 5 ናቸው። ኦኬ እነዚህ አምስቱ ወጥ ማቅረቢያ ናቸው። ኦኬ ዋጋው 2500 ብር ነው። እነዚህ ወጥ ማቅረቢያ ብቻ ነው? አዎ ወጥ ማቅረቢያ ብቻ ነው፣ አይሰራበትም። ኦኬ 2500 ብር 6 አባ ነው። 5 አባ ነው። 5 አባ እዚህ ማለት አዎ ይሄ ደግሞ አምስቱ 2200 ብር ነው። 2200 ብር 5 አባ ማለት 5 አባ ወጥ ማቅረቢያ የሚሆን ነው። የተለቅ ያለ ድግስ ሲኖርብን ኦኬ ማቅረቢያ ይሆናል። የድስቱ ነው? አዎ ማቅረቢያ ነው። ወጥ ምግብ አይሰራበትም። ኦኬ ማቅረቢያ 3000 ብር ነው። አዎ ትልልቅ ሳይዝ ናቸው። ስለ አንዱ ነው ሶስቱ አንድ ላይ? ይሄ ሶስቱ አንድ ላይ ነው የሚሸጠው። አዎ 3000 ብር 3000 ብር። አዎ ይሄ ነጩ ባህላዊ ናቸው። አዎ ዋጋው 2500 ብር ነው። 2500 ብር። አዎ ስንት አባ ነው? 5 ቁመታቸው ረጃጅም ነው። 2500 ብር። ይሄ ደግሞ ማንቆርቆሪያ አለው። እዚህ ጋር ነንስቲክ መጥበሻ አለው። 1 2 3 6 ነው ብዛቱ። 3500 ብር ነው። ይሄ ምንድነው? ማብሰያም ይሆናል፣ ማቅረቢያም ይሆናል። ይሄ ደግሞ ለተለያየ ነገር ማቅረቢያ ማንቆርቆሪያ። ይሄ ደግሞ ውፍረቱ እንደዚህ አይደለም። ይሄ ማቅረቢያ ብቻ ነው የሚሆነው። ዋጋው እሱ 2000 ብር ነው። 5 6 ነው። 6 አባ ነው። ለሱ ነው እሱ 5 ነው። ማቅረቢያ ነው፣ ወጥ ማቅረቢያ ነው። ዋጋው 2200 ብር ነው። 2200 ብር። እነዚህ ሁሉ ያው ዋጋ ነው። ያው ዋጋ ነው። ወጥ ማውጫ ማሞቂያም ይሆናሉ። ኦኬ እነዚህ ማለት ነው። ይሄ ባለ 3 ወጥ ማምጫ ማሞቂያም ይሆናሉ። 1200 ብር ነው። ይሄ ደግሞ ባለ 3 ወጥ ማቅረቢያ ነው። 900 ብር። ይሄ ደግሞ እነዚህ ማንቆርቆሪያዎች ናቸው። 450 ብር። እነዚህ ኦሪጂናል ለጠጅ ይሆናል፣ ለተለያየ ማቅረቢያ ይሆናል። 1500 ብር 10 ሊትር ነው። እቺ ለፍሩት ፓንች ትሆናለች። ለገንፎ ይሆናል፣ ለሾርባ ማቅረቢያ ይሆናል። 500 ብር። ኦኬ ስንት አባ ነው? 6 ትንንሽ አለው። ኦኬ ትልቅ አንድ አለው። ይሄ ደግሞ ወጥ ማቅረቢያ ነው። የተለያየ ነገር ማቅረቢያ ይሆናል። ዋጋው 600 ብር ነው። እንደዚህ የገንፎ ሳህኖች ናቸው፣ ሸክላ ናቸው። ባሳናባሪ ለሾርባም ለተለያየ ነገር ይሆናል። ዋጋ 120 ብር ሂሳብ ነው። 120 ብር ሂሳብ ነው። ኦኬ አንዱ ማለት ነው። አንዱ 120 ብር ሂሳብ ነው። እንደዚህ የሱ ሳህኖች እንደዚህ ዝርገሙ ሳህኖች አሏቸው። 160 ብር ነው አንዱ ፍሬ። ኦኬ የራሱ አይነት። እንደገና እነዚህ የውሃ ኮምፕሌቶች አሉ። የውሃ ኮምፕሌት 6 ብርጭቆ አለው፣ አንድ ጆግ አለው። 700 ብር። በተለያየ ከለር አለው። በዚህ ከለር አለው፣ በዚህ ከለር አለው። የተለያየ ከለር አለው። እነዚህ ደግሞ የወይን ማቅረቢያዎች ናቸው። 6 አላቸው። ዋጋ 800 ብር ነው። ትልቁ ነው። ከነ ማቅረቢያው 800 ብር ነው። ስንት ብርጭቆ አለው? 6 አለው። እሺ እነዚህ አሳናባሪ ቦሎች ናቸው። 250 ብር። አንዱ ነው። እነዚህ ደግሞ ማይክሮዌቭ ውስጥ ይገባሉ። ወጥ ለማቅረቢያ ለማሞቂያም ይሆናሉ። 280 ብር ነው አንዱ። ትልቁ ሳይዝ፣ ትንንሹ ሳይዝ 220 ብር። ሌላ ትንንሽ ደግሞ አለው 120 ብር። እንደሱ ነው። ይሄ የቱርክ እስከነ ጆጉ አለው። 6 ብርጭቆ ከዚህ ጆግ ጋር የቱርክ ናቸው። 1700 ብር። 700 ብር። ወጥ ማቅረቢያዎች ናቸው የባህላዊ 800 ብር። ሰባ ስዕል ያላቸው የባህላዊ ወጥ ማቅረቢያዎች ናቸው። 800 ብር። ሳይዙ በዚህ ነው። ሳይዙ በዚህ ነው። ይሄም አለ ወጥ ማቅረቢያዎች ናቸው። የላይኛው 350 ብር፣ የታችኛው 650 ብር።
650 ብር ትልቁ ማለት የታችኛው ትልቁ ትንሹ 350 ብር ከላይ ያለው ከታች ያለው 650 ብር ይሄ ደግሞ ፍሩትና ማቅረቢያ ቦል ነው የፈረንሳይ ነው ፈረንሳይ ነው 400 ብር ፈረንሳይ ነው 400 ብር ይሄ ሰርቪስ ደግሞ ኮምፕሌት ነው ሶስቱ አንድ ላይ ነው 400 ብር ሶስቱ ሶስቱ 400 ብር እነዚህ ቦሎች ሴራሚክ ቦሎች ናቸው ትንንሹ 100 ብር ነው ይሄኛው እሱ 100 ብር ሂሳብ ነው ከጎን ያለው ደግሞ ትልልቁ ደግሞ ወጥ ማቅረቢያዎች ናቸው ማይክሮዌቭን ውስጥ ይገባሉ 200 ብር ነው አንዱ 150 ብር አንዱ 150 ብር አንዱ ማለት ነው አንዱ ኦኬ እሺ ይሄኛው አንድ ዘር ነው አንድ ዘር ነው ይሄኛው 1200 ብር ማይክሮዌቭን ውስጥ ይገባል ወጥ ማቅረቢያ ይሞቃል በማይክሮዌቭን ማሞቂያም ይሆናል አሳነባሪ ነው 1200 ብር ሰርቪሱ አንድ ላይ 700 ብር አንድ ላይ እሺ የኛውስ እሱ ደግሞ ሶስቱ አንድ ላይ 4000 ብር ማብሰያም ማቅረቢያም ይሆናል ማለት ነው ኬክ መስሪያ ባለ 3 ነው ሶስቱ 800 ብር 800 ብር እሺ ስንት ነው መፍጫው ነው 1200 ብር ኦኬ ማፊ ይባላል እሺ ነንስቲክ መጥበሻ ነው አይዝም አይዝም አቃጠለ ክዳንም አለው 1100 ብር ሳይዝ ሚያንስም አለው 900 ብር አለው እስከ 800 ብር አለው ትንሽ ስንት ነው የኛው ይሄ 30 ቁጥር ነው ዋጋው 1100 ብር የሀገር ውስጡ 300 ብር እነዛኞቹ ደግሞ 800 ብር ወፍራም ናቸው ለሆቴልም ይሆናሉ እነዚህ ይሄ ይሄ 1000 ብር 3000 ብር ፔርሙስ ሳህን ነው እነዚህ ለሩዝ ማቅረቢያ የሚሆኑ 250 ብር የሻይ ፔርሙስ 12 ሰዓት በደንብ ይሰራል አያቀዘቅዝም 650 ብር ይሄም 12 ሰዓት የሚሰራ የኢንዶኔዥያ ፔርሙስ ነው 500 ብር ይሄም ቆንጆ ፔርሙስ ነው በደንብ 12 ሰዓት የሚሰራ ነው 1000 ብር 1 ሊትር ነው ይሄ ደግሞ የቻይና ፔርሙስ ነው 2 ሊትር ነው የሚይዘው 500 ብር ይሄም 12 ሰዓት ይሰራል 400 ብር ይሄኛው ደግሞ 350 ብር ሽንኩርት መፍጫ ባለ 4 ምላጭ ነው ዋጋው 1200 ብር ነው ባስኬቱ 1200 ብር ነው ባህላዊ ሲኒው ጀበና አለው የስኳር ዕቃ አለው 12 ሲኒ አለው 1900 ብር 900 ብር ቻውን የወይን መገልበጫ ነው 700 ብር 700 ብር 800 ብር ስድስት ሲኒ ያለው አንድ ጀበና አለው 800 ብር እነሱ ስድስቱ ፍሬ 450 ብር 400 ብር የተለያየ ነው የቅቤ ጆክስ 6 ሊትር ሚዝ ነው የትኛው ነው ይሄኛው ቅቤ 6 ሊትር ተኩል ይዛል ዋጋው 900 ብር ይሄ ማንቆርቆሪያው 8 ሊትር ይዛል 1200 ብር ይሄ ደግሞ 3 ሊትር ነው የሚይዘው ማንቆርቆሪያው 400 ብር 400 ብር እኛው ትልቁ ላይ መጨረሻ ላይ ያለው 10 ሊትር ነው 1300 ብር 1300 ብር እንደዚህ ብርሌ ያለ ብርሌ ያለ አንዱ ዋጋ 150 ብር 150 ብር ነው ኦኬ እሺ እነዚህ ከተላ እነሱ የቅቤ 5 ሊትር ነው የሚይዘው የቅቤ ነው 550 ብር 550 ብር 4 ሊትሩ ደግሞ 450 ብር ዋጋ ዘላይ ኦኬ እነዚህ ደግሞ እንዴት ነው እነዚህ አሪፍ ነው እነዚህ ቆንጆ መጥበሻዎች ናቸው ሴቱ 3 ሴት 1200 ብር ነው 3 አባ ነው 3 አባ 1200 ብር ነው የፓኪስታን ነው ኦኬ አንዳንዶቹ ትንሽ ሰርቶ የሆነ ይበላሽ ነገር አይ ይሄ አልሙኒየም ነው ኦኬ ንጹህ ነው ማለት የታወቀ ነው የብረት ድስቶቹ ዘሮች ናቸው ማጅስቲክ መክተፊያ 500 ብር ወፍራም መክተፊያ ነው 500 ብር ለመኖሪያ ቤት የሚሆን እንደዚህ ደግሞ አነስተኛ ሳይዝ አለ 250 ብር
ወደ 150 ብር። 150 ብር። እንደዚህ ደግሞ ትልልቁ ለስጋ ቤት የሚሆን ትልቅ ሳይዝ ነው። አዎ 1600 ብር። 1600 ብር። አድራሻችን መርካቶ ምዕራብ ሆቴል ጀርባ። የስልክ ቁጥራችን 0930 01 26 97 ደውሉ። የተለያዩ እቃዎችን ባላችሁበት ቦታ ማድረስ እንችላለን።